ብዙ ሳይቆይ በሁለተኛው ቀን ከገበሬው ቁርአን ስል አንድ አባቴ ነገረኝ ታሪክ ትዝ አለኝ። በድሮ ጊዜ አንድ ሼህ ሰደቃ ተጠሩና አይናቸው ስለማያይ ደረሳቸውን አስከትለው ይሄዳሉ። ያሲን ቀርተው ሲጨርሱ ምግብ ይቀርብላቸዋል። ሼሁም ደረሳው ምግቡ ላይ አጥንት የሚባል ነገር ፈልገው ያጣሉ። ድንገት ደረሳው ከተከመረው እንጀራ ስር እጁን ሲሰድ አጥንት ያገኛል። በአካባቢው ያሉት ሰዎች ሳይገባቸው ለሼሁ ሊናገር ፈለገና በቁርአን ሊያስረዳቸው አሰበ። ያ ሼህ አላቸው ሚን ታህቲሃ አልአንሃር ሲላቸው ሼሁ ወዲያው ገባቸውና እጃቸውን ከስር ሲሰዱ ትልቅ አጥንት ይዘው ይወጣሉ። ደስ ብሏቸው ሃዛ ፈውዙን ከቢር አሉ ይባላል። የቁርአኑ ሲገርመኝ የሶስት ቀን ዳዋ ወጥቶ ራስን ለመግራት እንኳን ወጪው አልተቻለም። የኛ ሰፈር መስጊድ ውስጥ አንድ ሰውዬ ለሶስት ቀን ከኔ ጋር ዳዋ የሚወጣ ብሎ ቅስቀሳ ቢያደርግም የሚሰማው ሰው ስላጣ እንደ ኦሎምፒክ ኮሚቴያችን ዘመድ አዝማዱን ሰብስቦ ዳዋ ወጣ። ባለው የጸጥታና የኑሮ ችግር ምክንያት ብዙ ሳይቆይ በሁለተኛው ቀን ከገበሬዎች ጤፍ፣ ቲማቲም፣ ሽንኩርት ምናምን ገዝቶ መጣ። መቼም የዘንድሮ ሰው ምላሱ ከባድ ነው። ልክ ሲመጣ ስም አወጡለት አሉ። ዶክተር አሸብር አሉት። ሰሞኑን ምን እያሰብኩ እንደሆነ ታውቃላችሁ? የኑሮ ነገር ጋብ እስኪል ድረስ ለምን አረብ ሀገር ሄጄ ሰራ አድርጌ አልመጣም? አረብ ሀገር ለመሄድ ጀግና ልብ እንደሚያስፈልገው ጠፍቶኝ ሳይሆን መላው ቢቸግረኝ ነው። ይህን ሀሳብ ማሰብ የጀመርኩት አንዲት ምንም ሙያ የሌላት አብሮ አደጌ ሄዳ ስትለወጥ ካየሁ በኋላ ነው። የሽሮና የበሶ ዱቄት መለየት የማትችል ልጅ አረብ ሀገር ከሄደች እኔ ምን ያንሰኛል? እሷ ቋንቋ ብቻ ነው ያስቸገራት አሉ። ሰው እንዴት ከአረብ ጋር እየኖረ 5 ዓመት ሙሉ አረብኛ አይለምድም? በእርግጥ 6 ዓመት ሊሞላት አካባቢ ትንሽ አረብኛ መሞካከር ጀምራ ነበር። ግን ምን ያደርጋል እሷ አረብኛ መሞካከር ስትጀምር አሰሪዎቿ ቀድሟት አማርኛ ማውራት ጀመሩ። አስተውላችሁ እንደሆነ አላውቅም፣ ግን ማህበረሰባችን ሀሳብ በዝቶበት ብቻውን እያወራ ነው። ሰው ከህልሙ ጋር ተራርቋል። ህልሙ ከእውነታው ጋር እየተጋጨ ነው። አሹራ ጾመሃል ብለህ ስትጠይቀው ብዙ ሰው ኑሮዬ ከመስከረም እስከ ጳጉሜ አሹራ አይደል እንዴ ይላል። ከአንድ ባልደረባዬ ጋር ስለ ህልም እያወራን ህልምህ ምንድን ነው ስል ጠየቁት። ያው ህልሜ ሱጁድ ላይ ሆኖ መሞት ነው አለኝ። ገረመኝ። አንድ ቀን ሰግዶ የማያውቅ ሰው እንዴት ሱጁድ ላይ ሆኖ ይሞታል? እንጃ ብቻ ምናልባት ሱጁድ ላይ ሆኖ ራሱን ሊያጠፋ አስቦ ካልሆነ በስተቀር እብደት ስለመሰለኝ ነው። ኑሮ በኢትዮጵያ ምን ያህል እንደተቀየረ ለማወቅ የባንኮችን ማስታወቂያ ማየት በቂ ነው። ሁሉም ባንኮች ይቆጥቡ ይሸለሙ ይላሉ። ይህ ማለት የኑሮ በትር ሲከር ሰው መቆጠብ ስላቆመ የቆጠበ ይሸለማል ማለት ነው።